አንቻምሻል እንዴ? ወይኔ በጣም ይቅርታ ትላለች እንዴ እንዲህ በማበስበሰኝ። አንተስ ቢሆን ምን ያደናብራል? እያያት ሄደ። አንተ አይደለ እንዴ በመንገድ የገባብኝ? አንቺስ ብትሆኚ ግራ ቀኝ አታይም እንዴ? ይቅርታ አልኳችሁ አይደል እንዴ? ሃይ ይልቅ ምን ወደዚህ እስከሚደርቅ ሌላ ልብስ ልስጥካችሁ። እባክሽ ወደዛ። ቀልዳለች እንዴ ደንባራ። ግን አሁን ጽኑ አይደል? የዶሮ ጠቢ ነው፣ ምንም አያደርግም። እውነትሽን ነው? ስቀልድ ነው እባክህ። እዚህ ሰፈር ነህ አይደል? አዎ እዚሁ ነው ቤት። አንዳንዴ አንቺንም አይሻለሁ እኮ። እኔም አይሃለሁ። ሰሞኑን ደግሞ ለወራክ ፈልጌ ባየው ከአጋጣሚ ስልክ ላይ ተጥደ ነው የማገኘው። አንቺስ መች ከቤት ትወጫለሽ? ይሄን የመሰለ ውበት ቤት ውስጥ ታስሮ መቅረቱ። ስልክ ላይ ነህ። ቆይ ግን ምን እያረክበት ነው? ብራዘር ነያግዢን እስኪ። ደፋር አስበዋል እንዲህ ዘንጬ መኪና ስገፋ። በእናትህ ስራ ረፍዶብኝ ነው። እባክሽ እኔ በእናትህ ለሁለት ከብዷቸው ነው እኮ። ኧረ ምንም ችግር የለው። ግፋ ሁለት ግፋ። ኧረ ግፋ እንጂ እንዴ ግፋ እንጂ ምን ታይኛለህ? ሴት የላከው ምን አይፈራም አሉ። ተነስቷል አሁን። ትንሽ ሞቅ እስኪል ጠብቂው፣ ከዛ መሄድ ትችያለሽ። በጣም አመሰግናለሁ። እሺ። ኧረ ምን አረኩ ደግሞ ለዚች? ውይ ልብስህን አቆሸሽኩብህ። ይቺ መኪና ሁሌ እንዳስቸገረች ነው። ይህን መልክ በየቀኑ እያየች ባትነጫነጭ ነበር የሚገርም። እንደውም በጣም ቻይ ናት። ኧረ እባክህ በቃ ሊድ አስረፍልሽብኝ። ነገ ካስቸገረችሽ ቤት ያኛው መጥቼ እገፋልሻለሁ። ኧረ ቢያንስ ልሸኝ ሌላ ቀን። ኧረ ድጋሚ ጠፋ። መቼም ብቻዬን አልገፋልሽ። እና ምን ይሻላል? ነይ እንሂዳ። አንተ በቃ ቺኮቹን ፈጃቸዋ። ምን አባት ይላል ታላይ። እነሱስ ከኔ ውጭ ማን አላቸው? እሺ የዚህኛዋስ መጨረሻ ደግሞ ምንድነው? ምን የተለየ ነገር አለው ብለህ ነው? እሷንም እንደ ሌሎቹ ድርሻዋን ሰጥቼ ማሻገር ነው። ከዛ ደግሞ ተረኛዋ ትመጣለች። አንተ ምንድነው ያልከው? የኔ ቆንጆ እድሜሽ ረጅም ነው፣ ስናነሳሽ ደረስሽ። እባክህ ቆንጆን እዛው ፈልግ። አሁን ምን ስትል ነው የሰማው? ስላንቺ ተነግሮ የማያልቁበት እያጫወትኩት ነበር። ዝም በል። የድርሻዋን ሰጥቼ አሻግራታለሁ ስትል በደንብ ነው የሰማው። ልትዋሻኝ ነው? ታዲያ ሁሉ ጌምስ ላይ ያለችው አንድ ዶሮ ነው አሻግራለሁ ያለው። ዝም በል አንተ አቀባጠር። እውነቱን የኔ ቆንጆ፣ በኢትዮጵያ በቴሌግራም ትልቁ የጌሚንግ ፕላትፎርም በሆነ ሁሉ ጌምስ ላይ ዶሮዋን ስታሻግሪ 5 ሚሊዮን ብር ያበሸብሻል። ይኸውልሽ ሁሉ ጌምስ ለመጀመሪያ ጊዜ ቺክን ሮድ የተባለውን ጌም አምጥቶልሽ አንቺም ዶሮሽን እያሻግርሽ ገንዘብሽን መስራት። ወይኔ ጌታ ይቅርታ፣ በጣም ቸኩዬ መተው አይደል? ምንም ችግር የለውም የኔ ቆንጆ፣ ያጋጥማል። አሁን ሰዓቱ ሄደና እንሂድ። አትረፈሽኛል ብራዘር። እባክህ ሁሉ ጌምስ ነው ያተረፈ። ና ፍጠን። ይቅርታ። ማነሽ? እዚህ ምን እየሰራሽ ነው? እንዲሁ አየር ለመቀበል። አንተስ ምን እየሰራህ ነው? እኔ እንኳን እንዳንቺ ንጹህ አየር ፈልጌ አልመጣሁ። ከስትንፋሴ የበለጠ ምን የምትፈልገው ነገር ቢኖር ነው እዚህ ድረስ የመጣኸው? እሱ ላንቺ አይጠቅምሽም። አይ ቲንክ ተመሳሳይ ነገር ፈልገን የመጣ ነው። ነይ ወደዚህ። ምንድን ነው? ማን ነው እሱን ወረቀት የሰጠሽ? እንዴትስ እዚህ መሆኑን ልታውቂ ቻልሽ? ሜርኩ ይባላለሁ። ሲል አምላክ ይባላለሁ። ወዴት ነው? የምሄድበትን ለአንቺ ማሳወቅ አይጠበቅብኝ። የምትሄድበትንማ ማወቅ አለብኝ። ለምን? ከዚህ በኋላ እኮ ሚስጥረኞች ነን አይደለም እንዴ? የቀረው ቁርጥራጭ የት እንዳለ ከነገርሽን ምናልባት አብረን መፈለግ እንችላለን። አታስፈልጊኝም። አንደኛው ቁራጭ ግን በደንብ ያስፈልግሃል። ደውል።
ይግቡ። በሩን መክፈት ባትቺ ቢያንስ ዞረሽ ከኋላሽ ማን እንደመጣ አታይም? ብዙ አይን አለኝ። ጠንቃቃ ነሽ። እንኳን ደህና መጣ። ቁጭ በል። ምንድን ነው የምታውቂው? አንተ የምታውቀው ነው የማውቀው። ስለ ጎደሉት ወረቀቶች ነው የጠየቅኩሽ። እሱማ ለእኔም ጥያቄ ነው። መልሱን አብረን እንድንፈልገው መስሎኝ የተቀጣጠር ነው። እኔ ግን እንደዛ አልመሰለኝ። ጨዋታ ለመጫወት እንደማትሞክሪ ተስፋ አደርጋለሁ። ለጨዋታ የሚሆን ጊዜ የለኝ። ከመሬቱ ስር ያለው ለእኔ በጣም ያስፈልገኛል። እኔም በጣም ያስፈልገኛል። ስለዚህ የቀሩትን ቁርጥራጮች እንዴት ማግኘት እንዳለብን ብናስብበት አይሻልም? ለጊዜው አላምንሽም። እኔ ጋር ይቀመጣል። Ben buradan ayrılamam, şaşmadan pusulam. Geceler farksızdır, kancık bir pusudan. Sevdik de katlandık, inanır bokuna. Hepimiz öleceğiz de gömün beni çukura. ሪት ነው። ከዚህ በላይ መቆየት አልፈልግም። ከመጣን እኮ ገና 7 ደቂቃችን ነው። በ7 ደቂቃ ውስጥ ልባችን 500 ጊዜ እንደሚመታ ታውቂያለሽ? በ7 ደቂቃ ምድር ላይ ዛሬ ቀጥሮን እንደቀረው አይነት 1757 ሰዎች ሲወለዱ በአንጻሩ ደግሞ 826 ሰዎች ይችን ኮተታም ዓለም ላይናፍቋት ጥለዋት ይሄዳሉ። በ7 ደቂቃ ውስጥ ማረፊያ የሚሆን ወርቅ ልብ ይገኛል፣ አሊያም ደግሞ ውድ ያሉት ልብ ላይጠገን ይሰበራል። የተቀጣጠርነው 3 ሰዓት ነው። እኔ ደግሞ ጊዜ የለኝ። ለምትፈልገውም ነገር ቢሆን ምንድን ነው? ምንም ከጠጣው ቆየው። ቺርስ። ስቀህ ታውቃለህ? ሰው አይደለሁ። ስቀህ የምታግን አትመስልም። እንዴት? እንዲሁ ሳየህ የምስቅበት ምክንያት ካገኘው መሳቄት ይቀራል። ምክንያት ከሆነ የምትፈልገው እኔን ተመልከተኛ። መሳቅ ትችላለህ። ከዚህ በላይ መጠበቅ አልችልም። ብንሄድ ምን ይመስልሻል? ምን አማራጭ አለ? አጥሮን ይቀራል ብዬ ግን አላሰብኩም ነበር። በቃ በነገራችን ላይ አይንሽ ያምራል። የማታገኛቸው ከሆነ ለምን ቀጠርካቸው? መሬት ውስጥ የተቀበሩን ለማግኘት ለዓመታት ለፍቻለሁ። ትክክለኛዎቹ አሻንጉሊቶች መሆናቸውን ሳላረጋግጥ ማዕድ መጋራት አልፈልግም። ሁለቱንም ቁርጥራጮች ይዘዋቸው ነበር። አሁን መሬቱን መቆፈር ብቻ ነው የሚቀረው ማለት ነው። ስማርት ከሆነ